ዛሬ ደግሞ በመጥበሻ አምባሻ ጋር 1 ካፕ ከግማሽ 1 ኩባያ ከግማሽ ውሃ አለኝ። ደረቅ እርሾ ካረኩኝ በኋላ ስኳር 1 የሻይ ማንኪያ የሚሆን በእጄን ያደረኩት 3 ኩባያ ዱቄት የዳቦ ዱቄቱን የተጠቀምኩት የሾርባ ማንኪያ እንዲሁም ትንሽ ጨው ጨምርና ይሄንን አወካዋለሁ ለ3 ደቂቃ የሚሆን ትንሽ ዘይት አደርግና ሊጡን እገለብጠዋለሁ። ሸፍኜ ለ30 ለ40 ደቂቃ እንጠብቀዋለን። ከጠፈጠፍኩት በኋላ ለ5 ደቂቃ ነው ከድኛ ያስቀመጥኩት። እንሸልመዋለን። ትንሽ ዘይት አድርጌያለሁ ከጎን እዚህ መልክ ሸልሜ ጨርሻለሁኝ። ዘይት አድርግና አስሰዋለሁ። አምባሻ ቀስ ብዬ አስቀምጠዋለሁኝ። እንባችሁ ይሆናል። አነስ አርጋችሁ ከጋገራችሁት ደግሞ ማገለባበጥም አይጠበቅባችሁ። ይሄው እንግዲህ በጣም ቆንጆ ሆኖ የሚያምር ሆኖ በስሏል። ቀስ ብሎ ሲበስል በደንብ ነው የሚነፋው። ውስጡ ፍላፍ ይሆናል። ፍርፍር ያለ አምባሻ ይሰጠናል። እንግዲህ ትንሽ ቀዝቀዝ ብሎ በዚህ መልክ ውስጡ ፍርፍር ያለ የሚያምር የሚጣፍጥ አምባሻን የጋገርነው። ካልሞከራችሁት በዚህ መልክ ብትሞክሩት ትወዱታላችሁ። እስከዚህ ሰዓት ድረስ አብራችሁኝ ስለቆያችሁ